መሰረት ያደረጉ እነሱ ናቸው። አያቸው አማራ ሲበትኑ ጎንደርና ጎጃም እንዳይገናኝ ያደረጉ እና አብይም ያን ፈለጉና ፋይል ከፈቱ። አያቸው መሪዎቻችንን ገደሉ። እንደገና ደግሞ ወንድማማች ደግሞ ተገዳደለ ብለው መጡ። ቢገሉስ ምን ዋጋ አለው? እንኳን ያልገደሉትም ቢገሉም እኮ ጥቅም የለው። ዴድ ፋይል ነው። እኛ የሚጠቅመን ጎጃምና ጎንደር ያለቀው አልቋል። አሁን አንዱ ነው መተኮስ ብቻ። ትልቁን ፒክቸር ነው ማየት ያለብን። የ4 ኪሎ ስልጣን ነው አማራ ከዚህ በኋላ ወደ ሸሙጥና መሄድ የለበት። ወደ አረብ ሀገር ወደ ሊቢያ በባህር መሞት መሰደድ የለበት። በኢትዮጵያ ተንቆ መቀጠል የለበት። ለስልጣን ለመካፈል ከኦሮሞዎች ጋር መታገል ብቻ እንጂ ዘመነ አምባቸውን ገደለ እያልክ በተንዘላዘልክ ቁጥር ልዩነትን እያሰፋ ለጠላት ክፍተት እየሰጠህ ጎንደሬ ባንድ ይቆማል፣ ጎጃሜ ባንድ ይቆማል። ይሄን እኮ የሚፈልገው ነው። ስለዚህ ይሄ ነው ዋናው ነገር። ይሄንን ማወቅ አለባችሁ። በግልጽ ልታውቁ ይገባል። ዘመነ የፌደራል መንግስት ክስ ስለመሰረተብን ብቻ እንጂ የትግራይ ጠላትነትን ጠንቅቆ ነው የሚያውቀው። ዘመነ አማራጭ የለኝ ብሎ ነው የተጠቀመው ወደ እነሱ። ለምን ክስ መስርተውበታል? ናቢ ይሄ ውሸት ነው። ሂዱና አጣሩ። የአማራ ዶክተሮች ሂዱና አጣሩ። ፕሮፌሰሮች አላችሁ እኮ የህግ አዋቂዎች። ውሸት ነው። ሂዱና አጣሩ። ዋራን ተቆጥሮበት ቆርጦቆብ ቁጭ ብሏል። ተመልከቱ። ሴራው በታተኑን ማለት ነው። እሱም ያንፈራና ላጣል እንጂ ፋኖ ሊመራል አይደል? ከትግሬ ጋር ይጣበቀው። ምናልባት ትግሬዎች አሸንፈው ይመጡ አብሬ እገባለሁ። የተከሰስኩበት ወንጀል የሚባለው ይሄንን የፈጠሩበት ክስ ይቀደዳል። አብይ እስካለ ድረስ አይለቀውም። ኦሮሞ አገዛዝ እስካለ ድረስ ዘመንን አይለቁት። የሚፈልጉት ያንን ነው። ስለዚህ ዋራንት ቆርጠውበታል እያልኳቸው። ይሄንን ጎጃሜ አያውቅም፣ ጎንደር አያውቅም፣ ምናምን አያውቅም። ይሄ ነው ሐቁ። ይሄ ነው። ይሄ ሚዲያ ደግሞ እንዲህ አይነት ከባድ ፖለቲካና ሚስጥሮችን የሚያወጣ ሚዲያ ነው። እኔ አልዋሽም። ሂዱና የአብይን የአቃቢ ጽሕፈት ቤት ፍትህ ሚኒስቴር አጣሩ። ዘመነ ካሴና በዙሪያው ያሉ ሰዎች ዋራንት ቆርጦባቸዋል። አብይ አህመድ ሊያስራቸው ማለት ነው። ሊያስራቸው ሲል ነው የፈረጠጡ በሙሉ እንጂ መጀመሪያ እኮ አብረዋል እኮ ጋሸና ላይ እየተዋጋን ነው እያሉ አልነበረም? ታዲያ ዘመነ በምን ተጣላ? ከአብይ ጋር የሚጣላበት ነገር አለው? የለውም። የአብይን መንግስት አስቀጥሏል እኮ ዋጋለው ብሎ ሄዷል ተብሏል። አማራ ፋኖ እኮ ራሱ እኮ አብይን ተዋግቶለታል። ለምን ወደ ጫካ ትገባለህ? ስለዚህ ሐቁ ይሄ ነው። ዞሮ ዞሮ አማራ እነዚህ አይጠቅሙንም ለማለት ነው። ይሄ አምባቸው የዘመነ የሚባል ነገር መቆም አለበት። ዴድ ፋይል ነው፣ ተዘግቷል። እኛ አሁን በአንድ ላይ ቁመን ስልጣን ለመጋራት መተኮስ ነው ያለብን ነው የምላችሁ። ቢግ ዶግ ቀጥል። እስኪ ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ። ምንድን ነው እስኪ ታብታቡን ማጨምሩ? እስካሁን 156,000 እስኪ ሚዲያውን ከኮፍያ እስካፈሳለ ምን አገር እኔ እኮ እዚህ ጋር ቁጭ ምለው ሂሳቤን ሁሉ እንድትከፍለኝ የቀን ሂሳቤን ትከፍላለህ። ዝም ብዬ አለዋራለን። 20+ ዓመት ነፃ አገለገልኳችሁ እናንተ ይሉንታ የሌለህ አማራ ኢትዮጵያዊ 7 ዓመት በሙሉ አብይ ሲመጣ ጀምሮ ምቃወም ነው። ይሄ ሁሉ ሚስጥር አሁን እኮ 4 ኪሎ ገብተው ነበር ወያኔዎች። እኔ ነኝ አቆምኩላችሁ ኦሮሞ። አሁን እኮ 4 ኪሎ ገብተው ነበር ወያኔዎች። እኔ ነኝ አቆም ቢግ ዳግ ሞጣ ዛሬ ኢትዮጵያ ያለችው አማራ በገዛችው ደምና አማራ በተደፈችው አማራ ባመጣችው ህይወት ነው ያለችው እና ስለዚህ ኢትዮጵያ የምትባል ሀገር አማራ ባወጣው ህግና አማራ ባመጣው ደንብ መተዳደር አለበት። በሚሉ ከሆነ ቤተ መንግስቱን ማቃጠል አለባቸው። ቴንክ ዩ አይ አፕሪሺየት ዩ ወዳለው ስለማያከብሩ ነው የገባሁት። ወዳለው ማለት ነው የሚለው አማራ ለዚያች ሀገር ለማለት ነው። ቋንቋው ነው። ምንም ያልከፉልኝ ነው የሚለው የከፈለላት አማራ ነው፣ የሚዋጋላት አማራ ነው፣ የመሰረታት አማራ ነው። ከሌሎች ህዝቦች ጋር በዋናነት ፍታውራሪ ነው እየመራ የሚዋጋላት እሱ ነው። ዛሬ ለአማራ ያልሆነች አገር መበተን አለባት። ትክክል እኮ ነው። አሁን ኦሮሞና ትግሬዎችም ሌሎችም በመስታወት ቤቱ ነው የሚቀልዱት። መስታወት ቤቱ ነው ቁጭ ብለው አሎሎ ተወረውራለ፣ ድንጋይ ተሰብሯል። አማራ ምንም የሚሰበር የለም። ቢደረማመስ አዲስ አበባ የአማራ ፎቅ የለው፣ ሊነድ ይችላል። ደግሞ ለአማራ ካልሆነ እናነደዋል። ይሄንን ትግሬና ኦሮሞዎች ኤርትራኖች መስማት አለባቸው። ትግሬ ኦሮሞ እኮ ብዙም የለው፣ ምንም የለው፣ 1% ቢኖረው ነው። አሁን አዳዲስ እየሰራ ነው።
ይኸውላችሁ የአዲስ አበባ ፎቅ እኛን የምናፈርሰው አስረግጬ የምነግራችሁ ኢትዮጵያ ወደ መበተን አደጋ ሲደርስ ቀድመን በላውንቸር የምንመታው እኛ እንደበድበዋል። አማራዎችን የምናፈርሰው ለኦሮሞም አይሆንም፣ ለትግሬም አይሆንም፣ ለማንም አይሆንም፣ ለጉራጌ አይሆንም፣ ለማንም አይሆንም። ዱቄት ነው የምናደርገው። ይሄንን አስረግጬ እየነገርኩ ነው። ይሄ ደግሞ አቅም አለ። በ24 ሰዓት ውስጥ እንበታትነዋል። ትግሬ አይመጣምም፣ አይወስደውምም። የማይቀጥል ኢትዮጵያ ለአማራ ካልሆነች ትፈርሳለች እያልኩ የማፍረስ አቅም አለን። አማራን አላወቃችሁትም ገና። አሁን የምታዩ የህዋትን ቅጥረኛ ፋኖ ነው። ሌላው ፋኖ አለ ታጥቆ የሚንቀሳቀስ እናንተ የማታውቁት በየክልሉ በየአገር ውስጥ አለ። ታጥቆ ጥርሱን ነክሶ ልጁን ገለውበት ሚስቱን ደፍረውበት 5 ጥይት ታጥቆ ሌት ተቀን የሚኳትን ወለጋ ላይ ያለ እሱን ነው የምንሰበስበው። ሸዋዮችን ነው የምንሰበስባቸው። መንዙን ነው የምንጠራው። በለው ነው የምንለው። አርጀ 45 እንተኩሳለን በየአቅጣጫ ትላልቅ ፎቅ የምትለውን ዝም ብዬ እኔ ትእዛዝ የምሰጥ ደርም ሰው ነው። ትከበባለህ። የሸዋፋኖን እናስከብብና እንመተዋል። አይተው ማታይ አሜሪካ አይደል እና አሜሪካ በሚሳይል ነው የሚመጡ። እኛ ደግሞ በላውንቸር ነው የምንመጣው። ዙሪያውን ከበን ነው የምናደርገው። እንደተንጠለጠለ ትግሬና ኤርትራ እዚያው ላይ እናስቀረው። አብረን እናደርቀዋለን። ፋክፌ ነው። ለአማራም አትሆን ኢትዮጵያ አትቀጥልም። ብትንትን ነው የምንወጣው። በትነን እንደሚልክ ጊዜ አዲስ ሀገር እንሰራለን። የቻልነውን ያህል ተዋግተን እስከ ዋሽ በለው እስከምን ይዘን ነው። ከዚያ በኋላ አሰብን ከፍተን እንቀጥላለን። ማንም ኤርትራኛ እናጠፋዋለን እንጂ እኛን አያጠፋም። የአድዋ ትግሬ እናጠፋለን እንጂ እኛን አታጠፋም። አማራ ማጥፋት አይቻልም። ባይዘው አንደኛ እግዚአብሔር ህዝብ ነው ያለ ህዝብ ነው። እስልምና እኮ የተጠበቀው በአማራ ነገስታት እኮ ነው። ዛሬ የምታየው የኢትዮጵያ እስላም እኮ አያቶላ ተገደለ ብሎ ፒክቸር ይዞ የሚወጣ ውርጋጥ እኮ ደደብ በአማራ ነገስታት የሰፋ ሃይማኖት። እኛ አማራዎች ሙስሊሞች፣ እኛ አማራዎች ክርስቲያኖች። ስለዚህ ወንድሜ አማራ የሌለባት ኢትዮጵያ አትቀጥልም። ምታው እንለዋለን። ያኔ አማራ የመጨረሻው ሲደርስ ልጆቹ እንደዚህ እየተሸጡ አይቀጥልማ፣ ይመተዋል። አዲስ አበባ ኦሮሞም እንዳንጋጠጠ እንደናፈቃት ይቀራል። ትግሬና ኤርትራ ደግሞ እዚያው ውስጥ እንደተንጠለጠለ አብረን ነው የምናጠፋው። አስረግጬ ይሄን ሪኮርድ አድርጉቻ እናረጋዋለን። አትቀጥልም። ለአማራ የማትሆን ኢትዮጵያ አትቀጥልም። ለደቡብ ኢትዮጵያ የማትሆን አዲስ አበባ አትቀጥልም። ለጉራጌው ያልሆነች አዲስ አበባ ምን ታደርግልናለች? ጉራጌው እኮ ስንት እኮ ጉልበቱን አፍሶባታል። ከመርካቶ ጀምሮ እስከ ለገጣፎ እስከ ቡራዮ ድረስ እኮ ጉራጌው ጫማ እየጠረገ እኮ ማአት ቤት ሰርቷል። ማአት ንግድ አቁሟል። ለጉራጌው ያልሆነ ለአማራው ያልሆነ ለከምባታዎች ለሲዳማዎች ያልሆነች አዲስ አበባ ለኦሮሞ ብቻ ተብሎ ለሁለቱ ትግሬዎች አይቀጥልም፣ ይፈርሳል። ተባብረን ነው የምናፈርሰው። ዱቄት አድርገህ ነው ለሁላችንም አትሆንም ማለት ነው። አይታችኋል። ዓለም እንደዚህ ሆኗል። አሁን እኮ እንትን አይተሃል እኮ ዩክሬን አይታችኋል። ኬቭ ማለት እኮ የመላው ዓለም ህዝብ የሚናፍቃት ከተማ ነች። ህንድና ኢትዮጵያን አፍሪካን የሚወግብ ስንዴ የምታቀርብ ናት። አሁን አለች የለች። ራሽያ ነው ዱቄት አመድ ነው ያደረጋት። ፑቲን ነው አመድ ያደረጋች። ተመልከተው ኢራን ያን ያህል የእስላም አክራሪ ቅዘኑን ሲቀዝን ያው አያቶላና የለም አሁን ኒኩሌሩ የለም። 40 ሜትር ወደ መሬት ወደ ውስጥ 40 ክንድ ነው የቀበርነው። አሁን አዲስ ነገር ልንገራችሁ። አዲስ መረጃ ዛሬና ትናንት የወጣው ምንድነው? ጦርነቱ ወደ ኢትዮጵያ ሊሰፋ ነው። እናንተ ኢራን ነው አለ ተመታ፣ ኢትዮጵያ ጦርነት ይኖራል። አንደኛ አያቶላ ለብስ ሲወጡ ሙስሊሞች ተሰብስበው ይገደላሉ። በየከተማው ተለቅመው ይመቷቸዋል። እስራኤሎች፣ አሜሪካኖች አሁን እየገቡ ነው። ሰላዮች በጠቅላላ ተመዝግበዋል። ይመታሉ። በየቦታው በቦምብ ይመታሉ። ጭንቅላታቸው ነው በሽጉጥ የሚያፈርሷቸው። ምክንያቱም ዘረኛ ናቸው፣ አክራሪ ናቸው። ሌላው ሙስሊም አይወክሉ። አያቶላ ለምን ተገደለ እያለው ያ ማለት የሂዝቦላ ደጋፊ ነው ማለት ነው። አሜሪካና እስራኤል ደግሞ ድርድር የለም። አንገታቸውን አሁን ለመቁረጥ እየመዘገቧቸው ደህንነቶች ገብተዋል። ሌላው ነገር የምነግራችሁ የየመንን ጽንፈኛ ለመምታት ጦርነቱ ኢራን ላይ የሚያቆም እንዳይመስል። አሁን ኤርትራ ፈለግሽ አልፈለግሽ ኢሳያስ ፈለገ አንድ ኤርትራዊ ፈሳ ቀይ ባህር ኢትዮጵያ ነው። አሜሪካና እስራኤል ወስነዋል። በታላቋ ኢትዮጵያ ህዝብ
እጅ መውደቅ አለበት። ምክንያቱም ኢትዮጵያ የክርስቲያንና የእስላም ቤዝ ነው። ሁለቱ ደግሞ ለሺህ ዓመት ለ1600 500 ዓመት የቀጠለ ምንም ሳይሆን ሳይገዳደል ሳይጠላላ ወያኔዎች እንደሆኑ ደርሰውበታል። አሜሪካኑ ኦሮሞዎች አይደሉም፣ እስላሙ ስልጤዎችም አይደሉም። የወያኔ ስራ የሻቢያ ስራ እንደሆነ ታውቋል። ስለዚህ የኢትዮጵያ እስልምናና ክርስትና ተባብሮ አገሪቷን እንደ ሲሚንቶ አጣብቆ ይዞ እንዳይፈርስ ያደረገ ነው ብለው ወስነዋል። ኤፍቢአይ እና የእስራኤል የስለላ ድርጅት ምንድነው የተባለው? የመን ውስጥ ያለውን አክራሪውቱ ለመምታት ቀይ ባህር ቤዝ ያስፈልጋል። ቀይ ባህር ደግሞ ኢሳያስ አይፈቅድም። ስለዚህ ምን እናርግ ነው? የአብይን ጦር አግዘ ነው በ24 ሰዓት ውስጥ ይቆጣጠርና ወደ ኢትዮጵያ ይወሰናል። በተባበሩት መንግስታት ድል ሆነ፣ ቀይ ባህር ተመለሰ ይባላል። እነሱ እንደወሰቱ ሁሉ እኛ ደግሞ ድል እናደርጋለን፣ ባንዲራ እንዘረጋለን። ከዚያ በኋላስ ኢትዮጵያ ለእስራኤልና ለአሜሪካ ቤዝ መቀመጫ ቀይ ባህር እንድትፈቅድ ተወስኗል። ይሄ አዲስ መረጃ ነው እና ኤርትራ ፈለገውም አልፈለገውም የኤርትራ ወመኔ እየመጣ ሀዲያ አማራ ዓለም ሀዲያ ኦሮሞ ጥንብ ኦሮሞ ማለ አበቃ። እኛ አይደለንም እግዚአብሔር ኢትዮጵያን ይጠብቃል ይባል ነበር። እውነት 40 እና 55 ቀን የሚጾሙ ሙስሊምና ክርስቲያን ጸሎት ደርሷል። እስራኤል ሌላው ችግሩ ግን ፍልስጤሞችን ወደኛ ለማስፈር እየተፈለገ ነው። ማንኛውም በተለይ አማራ መሬት ላይ አንድ ፍልስጤማዊ መስፈር የለበት። እንኳን ሌላ የሚድሊስ ስደተኞች ምግብ ቤት እየከፈቱ አዲስ አበባ ሚሊዮነር እየሆኑ ስደተኛ በካምፕ ውስጥ ይቀመጣል እንጂ ሪፊጂ ውስጥ ምግብ ከፍተውላል። ኢትዮጵያዊ ኦሮሞ፣ ኢትዮጵያ አማራ፣ ትግሬ ይሰደዳል፣ እነሱ ደግሞ ምግብ ቤት ከፍተውላል። ይሄ በአስቸኳይ አዲስ መንግስት ሲመጣ ተጠርገው መውጣት አለባቸው። መፈቀድ የለበትም። እንዴት አንድ ሶሪያዊ ስደተኛ ሀገሩን አፍርሶ የመጣ አሁን ደግሞ እዚህ ጋር ምግብ ደግሞ ለምዶ የኛን እዚያ ጋር ከፍቶ ሚሊዮን ብር ይሰበስባል። ነገ ደግሞ በእስላም አክራሪዎች ደግሞ ሀገር ያስመታል ማለት ነው። ምክንያቱም ግማሹ እስላም ነው። አንዳንድ ያልገባው ደንቆሮ እስላም አብሮ ይቆማል። አሁን አታዩም እንዴ ከአያቶላ ጎን ነኝ ሲል አታዩም እንዴ ፔንቴና ኦርቶዶክሱ ከእስራኤል ጎንኛል? እስራኤል እኮ ኢየሱስ ላይ ያምን የሌለ እኮ ነው። የኢትዮጵያ አሽቃባጭ እኮ ወራዳ ህዝብ እኮ ነው ወንድሜ። የኢኮኖሚ ጥቅም ነው የኢትዮጵያ እስልምና ክርስቲያን የሚፈልገው። ኦሮሞ አማራው ጥቅም ነው። ጥቅማችን ደግሞ ቀይ ባህር ምጽዋ ነው፣ አሰብ ነው፣ በሙሉ ቀይ ባህር። ይሄንን እኛ ሳንፈልገው ደስ የሚለው አዲስ ዜና እስራኤልና አሜሪካ ቀይ ባህርን ፈልገውታል። ወደድንም ጠላንም ሻቢያ ይቀጠቀጣል በመድፍ ዶግ አመር ነው የሚያደርጉት። በቃ ፋክቱ ይሄ ነው። ጅቡቲ እንጣጥ ሊል ካለ ይመቱታል፣ ያፈርሱታል። ጅቡቲን ያፈርሱና ለኢትዮጵያ ይሰጣል ሙሉ። ለምን? ጅቡቲ የኛ ነው። ለ99 ዓመት የተፈረመ ነው። ኦሬዲ ውሰዱ ተብሎ ደርግም አህያ ነው፣ ኃይለ ሥላሴ አህያ ነው። ወያኔም ተጠይቆ ነበር አህያ ልረከብም ብሎ። አሁን የሚመጣው መንግስት ግን ይረከባል። የኛ ነው። 99 ዓመት አልቋል። አሁን ጅቡቲ ባለቤት የለው። 99 ይርስ ነው ዩናይትድ ኔሽን ያለ። ይሄ ውል አልቋል። ኢትዮጵያ ባለቤት ነች ማለት ነው። የጅቡቲ ወደብ የኛ ነው። ጠቅላይ ሚኒስትሩ አህያ ስለሆነ ነው እንጂ የተባበሩት መንግስታት ጋር ሄዶ መጠየቅ ይችላል። 99 ይርስ ነው። በምን መስፈርት ነው የወጣው? ይሄ የኛ ወደብ ነው ማለት ጠይቃል። እምቢ ካለ ደግሞ ይተመተዋል። ጅቡቲ በምን ጤፍ መላክ ማቆም፣ ኮቸሮ ይሄድላቸው፣ ንጹህ ውሃ ማቆም፣ መብራት ማቆም፣ ጫት ማቆም፣ ጫት አቆም። ራሱ ህዝቡ ወደ እናት ሀገሬ መልሶ ብሎ ይመጣል። እና አዲስ ዜና ምንድነው ነገራችሁ? ዛሬ ጦርነቱ ዝም ብሎ የሚያበቃለም አይቆምም። የዓለም ጦርነት ይቀጥላል። ሕዝቅኤል ላይ የተጻፈው መምህር ዘላለም እንግዲህ አይተውት ሊሆን ይችላል። ትናንት እያነበብኩ ነበረ። ሰምተው ከሆነ እዚህ መጽሐፍ ላይ ያለውን ገና ድሮ የተጻፈ ነው። አሁን ኢራን የተመታው በዚህ መጽሐፍ ጽሑፍ ነው የተመታው። እንዲህ ይላል Iran's president has said Israel must be wiped off from the map of the world. እስራኤል ከዓለም ካርታ መጥፋት አለባት ነው ያለ። ማን? አያቶላ ዛሬ አለ። መምህር መርጌታ አለ። አያቶላ አለ። ትናንትና ስሰማ ነበረ በደንብ። አዎ እዚህ ውስጥ ራሱ ኢትዮጵያ አለች። ፐርሺያ ማለት ኢትዮጵያ፣ ኢራን ማለት ኢትዮጵያ አለች እዚህ ውስጥ። ገና ኢትዮጵያም ጣጣው አላለቀላትም።
አላለቀላት። ምክንያቱም በእስራኤል ሀገርነት ጥያቄ ውስጥ ገብታለች። ኃይለ ሥላሴ ከ3 የእስላም ንጉሶች ጋር ጓደኝነት ፈጥረው የዚያኔ ያለ ኢትዮጵያ